ክርስቶስ ተአምራዊ አገልግሎት የኃይል አገልግሎት የተደበቀ አልነበር። ዝናው ወጣ ይላል። ዝናው የወጣው በንግግር ችሎታ አይደለም፣ በመፈወስ አጋንንት በማስወጣት ዲዳውን በማናገር። እሺ እንደዚህ አይነት ኃይል ካየ ሁሉ ሰው እንዴት አላመነም አልተከተለውም? አንተ ለካ ተአምር ያየው ሁሉ አያመልከው። እግዚአብሔር ካልፈቀደልህ ለካ ተአምራትንም አንደርስታንድ ባረጋችን። ለዚህ ነው ኢየሱስ ክርስቶስ ዲዳውን ሰው ያመጣና ጋኔሉን አስወጣው። ዲዳው ሲናገር ፈሪሳውያን እንደዚህ አሉ፣ በአጋንንት አለቃ ነው በኤልዜቡል ነው አሉ። በኤልዜቡል እንደዛ ማድረግ ቢችል ኖሮ እነሱ ራሳቸው ይሄዱ ነበር። የኢየሱስ የተለየው ከሁሉ የሚለየው ትምህርት ብቻ አልነበረ። ሰው እኮ ትምህርት እየተማረ ብዙ ነገር ይሆን የለ እንዴ? አዎ ይሆናል። የሚሆን ነገር ግን የሚታይ ነው። ዮሐንስ ወንጌል ምዕራፍ 3 ላይ ሄዱ። ከፈሪሳዊ ወገን ከአይሁድ አለቆች ስልጣን ያለው ስሙ ኒቆዲሞስ ነው። አሁን ወደ ኢየሱስ የመጣው መቼ ነው? በሌሊት ነው። ፐርሰናል ታይም ፈልጎ ነው የመጣው። ኢየሱስ ኦርዲናሪ እንዳልሆነ አውቆታል። የፈለገበት ምክንያት ምንድነው? ምልክቶቹን ሬዚስት ማድረግ አልቻልኩም። ትምህርትማ ከእንትናም ትምህርት ጋር ይመሳሰላል። ያንተ የሚለየው ምልክት አለ። ህይወታችሁ በምልክት ይሞላል። ፈሪሳዊነቱን ብሬክ ያደረገው የአይሁድ አለቃነቱን ብሬክ ያደረገው ሚራክል ሰው አሚን አሚን ለማለት የሚመጣው ለምን ይመስላል? መካን ይወልዳል፣ ኤችአይቪ ይነቀላል የሚል ኃይል አይደል። ለዚህ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ላይ የእግዚአብሔር መንግስት ነገር የወሬ ጉዳይ አይደል። ኒቆዲሞስ ኢምፕረስ ያረገኝ ወሬ አይደለም ማለት አንተ የምታረገው ታምራት አይ ካኖት ዲና ልክደው አልችልም። ይሄኛው የችሎታ ጉዳይ አይደለም። ይሄ የእግዚአብሔር ኃይል ውጤት ነው። በኃይሉ የሚሆን ነገር ህይወታችሁ ላይ ነው። የጌታ ኢየሱስ ክርስቶስ አገልግሎት በተአምራት በፈውስ በልዩ ልዩ ድንቅና ምልክት የታጀበ ከሆነ ኢየሱስ ከሄደ በኋላ ይሄ አልቆምም። ኢየሱስም 12ቱን ሐዋርያት በአንድነት ጠርቶ አጋንንት ሁሉ እንዲያወጡ ደዌንም እንዲፈውሱ ኃይልና ስልጣን ሰጣቸው። ኃይል ተጠርቶ የሚሰጥ ጉዳይ ነው። በአጋንንት ሁሉ ላይ ኤቭሪ ዲሞኒክ ሲስተም ላይ ከተማው በተለይ በዚህ ጊዜ ቆንጆ ወሬኛ የተፈጠረበት ዘመን ነው። ኢየሱስ ክርስቶስ በሶስተኛው ቀን ይነሳል። ለዚህ እናንተ ምንድናችሁ? ያየ ተመለከተ ማለት እኔ ባይኔ አይቻል ተነስቷል፣ እኔ ትሙት እሜ በልጄ ማለት ምናምን ሊባባሉ አይታችኋል። አሁን ለመመስከር ግን ኃይል ካልመጣ ጸጥ ብለህ ተቀመጠ። ኃይል ያስፈልጋል። ቆንጆ ወሬ ይዘህ ስትመጣ የተሻለ ወሬኛ አለ። ባይዘ ያለ ምንም ተአምራት ከዚህ ምድር የለቀቀ ነብይ መጥምቁ ዮሐንስ እኮ አንድም ተአምር አላረገም አሉ። ስለዚህ ሰውዬ የነገረን ነገር ግን እውነት ነው። የሆነ ሰው ከእግዚአብሔር መልእክተኛ ከሆነ ከሱ ተአምር ኤክስፔክት ይደረጋል። እኔ ተአምር የሚሆንብኝ ነገር ልንገር። ዮሐንስ አንድ ተአምር ሳያደርግ ነው ያንን ሁሉ ህዝብ እያመጣ ውሃ ሲነክር የነበረው። እንዴት አመኑት? ያልገባ በዛ ሲዝን ላይ ያንን ሁሉ ህዝብ ማስከተል ራሱ ተአምር። ኢየሱስ አለመከተል አይቻልም። ውሃው ላይ እንደ ኮሪደር ልማቱ ነው እየተራመደ የሚመጣ። እንዴት ድናይ ማድረግ ትችላለህ? ስለዚህ የምትመሰክሩት አለ በወሬ አይደለም በኃይል። ኒቆዲሞስን ያመጣው ይሄ ኃይል ዛሬ ስለየት ያለ ነገር ሰማን የሚሉት ለምን መሰለህ? ኢየሱስ ጎባጣ ይቀናል። ትምህርቱን ከጨረሰ በኋላ የሆነ የሚታይ ነገር አለ። እሺ ኃይል ከየት ነው የሚገኘው? ኃይልን እስክትቀበሉ አላቸው። ኃይል የምትቀበለው ጉዳይ ከሆነ አቀባዩን መጠየቅ አለብን። ጊቭ ሚ ማለት አለ። የመጀመሪያው ነው ጴጥሮስ ከተማ ሼክ የተደረገው በምንድን ነው? ለ38 ዓመት መቅደስ በር ላይ የተቀመጠው ሰው ያስነሱ ኃይል ነው። እና ኃይል እንዴት እንቀበል? በር ዘጉላ። ኢየሱስ ከሄደ በኋላ ከኃይል በፊት ጴጥሮስና ከኃይል በኋላ ጴጥሮስን እንይውስ። ቶታሊ ሌሎች ናቸው ሁለቱ ሰው። ከኃይል በፊት አንድ ገረድ ፊት ነው ካደው ጴጥሮስ ማለት ሐዋርያት ራሱ አደራ የተሰጡት ለሱ ማለት ለእንደዚህ አይነት ሰው ተሰጣለ። እኮ መባረር ነው ያለው። ከኢየሱስ አጠገብ ሆኖ ሂድ አንተ ሰይጣን ተብሎ ኢየሱስ ዶሮ ሳይጮህ ብሎታል፣ ክዶታል። ባይዘ 2-3 ነው ካደው። የመጀመሪያ ጥሪ ከተደረገለት በኋላ በራሱ አሳ ለማጥመድ ለዚህ ሰውዬ ነው አደራ የተሰጠው። ኢየሱስ ያመነው የሱን ባህሪ አይደለም። በተመለስክ ጊዜ ብሎታል። አንድ የሚመጣ ኃይል አለ፣ እሱን ነው ማምነው። ከዛ 120 ሆነው እየጸለዩ መንፈስ ቅዱስ ወረደ። የተለያዩ ልሳኖች ታዩአቸው፣ እሳት የተከፋፈሉ ታዩአቸው፣ በሁሉ ላይ አረፈባቸው። ከዛ ወደ ከተማ ወጡ አይደል? ከፊት የሆነው ጴጥሮስ ነው። እኔ አላውቀውም ብሎ ነበር አይደል? አሁን ግን ስብከት እንዲህ ነው ያለው፣ እናንተ የሰቀላችሁት ነው። ኢየሱስ የሚለየው በዚህ ነው። ፈርተው ነው አይደል በር ዘግተው የተቀመጡት። የፈሩት አየሩን፣ ሲስተም፣ የፈራችሁት ኑሮ፣ የፈራችሁት ስራ፣ የፈራችሁት ትምህርት፣ ራሳችሁን ወስዳችሁ ማጋለጥ የከበዳችሁ ከዚህ ኃይል የተነሳ ትደፍሩታላችሁ። ኢየሱስ ክርስቶስ ሲያስተምር ከሌሎቹ በጣም የተለየባቸው ንግግሩ አሉና እንደ ባለስልጣን ሊፈውስም ባይፈውስም ክብር ለሱ ይሁን አይልም። እሱ አልጋህን ተሸክመ ሂድ ነው። ይህንን ስልጣን ነው የሰጣቸው።